ግጠምልኝም አለው ገጠመለት ጂጂዬ ፀጉሬ ባንቺ ነው የገባው ወደ ውስጤ በፍቅርሽ ጂጂንም ብሏል። አው ይህ ምን አይነት በቃቃህን መፋቅ ያረከው በቃ በየቦታው አንዴ ላሰማችሁ አይ ነይ ወይ አንዴ እንደው እኔ ውሸታም ኮንኩ ይኸው ስሚ ዘይድ ስሚ እቃውን እኮ መፋቅ ያረገው በየቦታው እየዞረ ነው የሚያስፍቀው ምን ይሻላል? አሬ ዝም ብሎ ነው አቋቋም ኧረ እንኳን ታጋተውሹ ወይ በስመ አብ እኔ ነኝ የተውኳት አልፈልግም ኧረ በዲያ ይኸውልሽ ታይ እኔ ነኝ ስሚ ይኸው ግን ሽምግልና ነበረ እንደዚህ ቀላል በወሪንግ እንደዚህ ቀላል ነው እንዴ? ሰለሞን እናቴ ትሙት በአማርኛ ገጥመን እንዳታሰድበን በእንግሊዝኛ ግጠም ሁላችሁም ታብታብ አድርጉ። እሺ አገባሉኝ ሚስቱን በስራ በወሪንግ እንደዚህ ቀላል ነው እንዴ? ወለቀ ዜዶ አረም ቤቴ ዜዶ ሰማን ዜዶ ማርያምን ባንቺ ፍቅር ፀጉሬን ጨርሻለሁ። ቆይ ስሚ ባንቺ ፍቅር ፀጉሬን ጨርሻለሁ። ጂጂ ባንቺ ፍቅር ፀጉሬን ጨርሻለሁ። ጂጂ ባንቺ ፍቅር ፀጉሬን ጨርሻለሁ። ይኸው ካላመንሽኝ ግንባራም ሆኛለሁ። እንደዚህ ማለት አለብን ያስብላል። ፀጉሬን ጨርሻለሁ። ጂጂ ባንቺ ፍቅር ፀጉሬን ጨርሻለሁ። ጂጂ ባንቺ ፍቅር ፀጉሬን ጨርሻለሁ። ይኸው ካላመንሽኝ ግንባራም ሆኛለሁ። ይኸው ከነ ግንባሩ እንደዚህ ያለ ሀቢብ ቋቋት ያ ይኸውልሽ የዚህ ሁላ ተጠያቂ ቤታ አንቺ ነሽ። ጭራሽ ወደ እኔ ልታመጣ? አዎ የዚህ ሁላ እውነት ለመናገር የዚህ ሁላ ተጠያቂ አንቺ ነሽ። አንቺ ነሽ ሀቢብ ስሞት ራሱ ማለት ነው ሬሳይን እንዳገንዘው ብሞት ራሱ ስሚኝ ዜድ ብሞት ራሱ ማለት ነው እንደዚሁ ቅበሩኝ ከነ ልብሴ ችግር የለም። ኧረ አናስነካሽም፣ በዚህ አናስነካሽም። የሄድክበት ሁሉ ሴት ላይ እቃህን ይበላሃል እንዴ? ምንድን ነው አትቆጣጠረውም እንዴ? ደግሞ እንቁርት መጥተው ለምን መጣልዋለሁ? ነይማ ዜድ እኔ ላሳርቅሽ። ይሄ ቋቋታም ይሄ የመቀሌ ስቶዲየም ራስ እኔ ስለ እንቁርቲ ከእናንተ ጋር የማውቀው ነገር የለም ማለት ነው። እቺ ግን ምን አይነት ድልብ ደደብ ነሽ? በኋላ ዜድ እኔ ዛሬ ነው ያወቅሁት። ረጁ ደህና ደሪ ዜድ ደህና ቻው ማሮቼ ቻው። ትሰማኛል? አንተ እቃህን ወይ አልተገረስክም ወይ ወታደር ቤት በባልጩ ተቀጥቅጣል። ከዚህ ሌላ ሊያወጣው ረሃበሾች ተበላሽተዋል። ኧረ አንቺ ሀገር አንቺ ማማ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላሉ ጭራሽ እቃውን ሊያወጣ አበስ ገበርኩ። ስንተኛው ክፍለ ዘመን ደርሰናል? እኔ ነኝ ወደ ኋላ የቀረሁት ወይስ እናንተ ወደፊት መጣችሁ ነው? እቃውን አደባባይ ላይ ሊያወጣ ደግሞ ደህና እቃም ቢሆን ጥሩ የነብር እንትን የምታክል እቃ አውጥቶ እዚህ ሰው ለየለት ማለት ነው። ይሄ ልጅ ግን የሴት ምን በልቶታል? ጋይስ እንዴ እቃውን ያየውን ሴት ሁሉ ነው የሚጣበቀው። አልተገረዘም እመኑኝ። ወይ ደግሞ ወታደር ቤት ኮቾሮ ብስኩት እያሳዩ እያስለቀሱ የሆነ በባልጩት ነገር እንደዚህ ፍግፍግ አድርገው ያንስተውለታል እንጂ እኔ በጤና አይደለም ይሄ ሰውዬ። ያየውን ሁሉ ሴት ነው እኮ የሚያምረው። ደግሞ መገረዝስ ተገርዟል። ባይገረዝ ያልተገረዘ አይቆምም ሲባል አውቃለሁ። ነው ቻፕስቲክ ነው እንዴ? ያልተገረዘ አይቆምም ይባላል። በእርግጠኝነት ተገርዟል። ግን ወታደር ቤት ነው የታየሽን። የምን አውቃለሁ ሲሉ ሰምቼ አንዷ ከባሏ ጋር ተጣላችና ማለት ነው ከባሏ ጋር ተጣላችና
ሲያወሩ ነው። እኔ ማርያምን የሰማሁት ደግሞ እኔ እንዳታነካኩኝ በሉ የቅርታ ቪዲዮ ስር ብላችሁ ወገባ ገዴ እንዳትሉኝ። አንዱ አሉ ቆይ ወደ ስራዬ ከመሄደ በፊት ቀጠን ያለች ባሏ ወታደር ነው አሉ። ከዛ ሁሌ ሰውየው እንደተጣሉ ምንድነው ለካ መጨረሻው ሲጣራ ወታደር ቤት ገላ የሚታጠቡት አንድ ላይ ነው አሉ። አንድ ላይ ነው ሻወር የሚወስዱት፣ አንድ ላይ ነው የሚታጠቡት። ከዛ የአፍርና ሁሉ ሰዎች ሲስቁበት አሉ ጫካ ይገባና እቺ ሸለፈ ምንድነው አላቃተም ብቻ ስጓዋ ትርፍ ስጓዋን አድርጎ ድንጋይ ላይ አስቀምጦ ድንጋይ ስለዋሉ በዛ አረደዋሉ እቃውን። ከዛ ባልየውና ሚስትየው ምንም ደስታ የላቸው ምን የላቸው። መጨረሻ ላይ ሲጣራ እዛ ወታደር ቤት በባልጩት ቆርጦት ነው አሉ። የሰማሁት ነው። ይግባው የከፈለ አለ ጋይስ። ቆይ አንዴ ከፋይ አለ ከሄነሲ ግባ ከፋይ ነው ከፍሏል ወደ ስራ